እንዴት ዋላችሁ? ሰላም ናችሁ ወይ ቤተሰቦቻችን? እኛ ደህና ነን። እንኳን ለጥምቀት አደረሳችሁ ዋዜማ። እኔ እንኳን ብሩክ ተሻለው እንኳን ነቃ። በእርግጥ አዝኜ ነበረ። የተሰራው ስራ ጥሩም አልነበረም። ሊያስጨንቀውም ይገባል። 300 የደረሰው እኮ ከሃይሚ ጋር ነው። ሃይሚን ሲያገኛት 25 ፎሎወር ነው ሰብስክራይብ ነው የነበረው። እንደዛ ነው የሚመስለኝ እንደው ባልሳሳት። 300 ዝም ብሎ አይደለም የመጣው። ቀበጥባጣዋ ወጣት የምታምሯ ተሽከርክራ አብራው መከራዋን አይታ አብረው ሰርተው አብረው ለፍተው ነው ያገኙት። እሷ ሰብስክራይብ የምታከብረው በማን ያገኘው ነው? ማን የሰራውን ነው? ያ ውጤት የማን ነውና ነው እሷ የምታከብረው? ለመሆኑ እሱ ወርቅ አጣ እንዴ? ወርቅም አላጣ። እንደገና ደግሞ ያንንስ መቀበሉ ለሰውስ ነውር አይደለ እንዴ? እግዚአብሔርም ቅርብ አለ። ይኸውልህ በሰራሁ ደባ ራስህ ወደክ። ደባ አትስሩ። ሴት ልጅ ላይ እንባ ይደርሳል። የሴት ልጅ እንባ ይደርሳል። እሷም የወደቀችበትም አንተም ወድቀህ አየኸው። መሆን የለበትም። እንደ ውሻ ስታረጋት የነበረችውን ሴት ወርቅ አንገት ላይ ሲደረግ የፍፄ የአንገትን ኮሊታ ቀና አድርጎ እንድታስር ከፊት ለፊት ሆና ተቀርባ እንድታስር እንደገና ዳቦ ማነው ኬክ ተጋግሮ ያ የሚከበረው ውጤት የማን ውጤት ነው? ማን የለፋበት ነው? ስለ እውነት ኦዲየንሶች የማን ውጤት ነው? የሃይሚ ውጤት አይደለም እንዴ? በማን ነው የሁሉ ነገር የተሰራው? ከመኪና ሁሉ ውረጅ ብሏታል እኮ እሱ። መኪናውንም እንኳን አብራ ሰርታ እኮ ነው የገዛው እሱ። ቢድንም አሁን መውቀሴን አልተውም። እኔ ብዙ ነገር አስተላልፌያለሁ። እንዲታረቁ ፈልጌ ንስሐ ግቡ እስከማለት ድርሻለሁ። ንስሐ መግባት አይፈልግም። ከሱ ነው መምጣት የነበረው። ይሄ እንዴት ልመን ስትለው በንስሐ እንታጠብና ቆርበን እንጋባ እመኝኝ ማለት መልስ መስጠት የነበረበት እሱ ነው። ብዙ ጊዜ ነው ያስተላለፍኩት እንዲህ አይነት ነገር። ምንድነው ንስሐ የሚያስፈራው? ከጀርባው ወንጀል አለ መሰለኝ። ዳግም አሁን የትም ብትሄድ እኔ እሷን እግርሽ ላይ እየወደቀ አይቀናሽም ባክሽን ተቀበዩ ይቅርታውን ብዬ ነበረ። አንተም የትም ብትሄድ ደግሞ አይቀናህም። አሁንም ደግሞ እየገፋሃት ነው። እሷ ሆዷ ስለማይችል ተጠርታ መጣች። ፍፄ ምን እንደሚሰራ አላውቅም። የዛችም ወገን ነው፣ የእሷም ወገን ነው፣ የቡርኩም ወገን ነው። መሀል ለምን ይሰፍራል? እርቅ ከሆነ በስርዓቱ ያስታርቅ። ከተዋ ደግሞ ይተው። እያመጣ ለምን ያዋርዳቸዋል? ሚዲያ ላይ እኮ እየተዋረዱ ነው ያሉት እንዴ። እሱ ጠርቶ አምጥቶ ነው ያንንም አብሮ አዘጋጅቶ ሰዓት ሲሸልም የነበረው። አንገት ላይ እንድታስር ወርቅ ኮሊታውን ይዞ አንገቱን አይኑን ይዞ እኮ ነው ያስደረገው። አሁን ዘመድ መስሎ ዛሬም ሄዶ ጠራት። ትላንትም ጠርቶ ለዚህ መከራ ያደረገው ፍፄ ነው። አዝናለሁ፣ በጣም እጅግ በጣም አዝናለሁ። ስላዘንኩ ነው ይሄንን መልእክት ያስተላለፍኩት። እባካችሁ አድርሱልኝ፣ ሜንሽን አርጉላቸው፣ አድርሱልኝ። እኔንም ሰብስክራይብ አርጉኝ፣ ፎሎ አርጉኝ ወገኖቼ። ሐሳቤ ከደስ ካላችሁ አመሰግናለሁ።